ናሆም ማለት መጽናናት ማለት ነው። ብዙዎቹ ነቢያት የተላኩት መንፈሳዊነት በቀዘቀዘበት ወራት ነው። የሕዝቡ ኃጢአት ጽዋው ሞልቶ ነበረ። የነቢያቱ መምጣት ዋና ዓላማም ሕዝቡ ከዚህ ኃጢአት ለመመለስና ካልተመለሰ ግን እግዚአብሔር በእነሱ ላይ ሊያመጣ ያለውን ፍርድ ለማስታወቅ ነው። ጨምረው ግን አጽናኑ፣ ሕዝቤን አጽናኑ ተብለው እንደተጻፈ ኢሳይያስ ምዕራፍ 4 ቁጥር 1 ለሕዝቡ ተስፋ ደህንነት ይሰጡ ነበር። ናሆምም ይህንን የነቢያት ተልእኮ የሚያሳይ ስም ነው። ምክንያቱም በመጽሐፉ ምንም እንኳ ሕዝቡ ለመጥፋት ሳይሆን ለቁንጥጫ ወደ ምርኮ እንደሚሄዱ ፈቃደ እግዚአብሔር ቢሆንም እግዚአብሔር ራሱ ጠላቶቻቸውን አጥፍቶ እንደሚያድናቸውም ተጨምሮ ተናግሯል። ለደም ከተማ ወዮላት። ምዕራፍ 3 ቁጥር 1 እነሆ የምስራችን የሚያመጣ ሰላምንም